ለማርያም አስጨበጭባለሁ። በዚህ ድንቅ ናት ማርያም እጮኛ አላት እንጂ ድንግል ናት። እና ድንግል ለሆነች ሴት ያኔ ዘፍጥረት 3 የተገባላት የተስፋ ቃል እሷ አታውቅም። ስለዚህ ብያችኋለሁ እንደ ማንኛውም ሰው የምታገባበትን ቀን እየጠበቀች ከጮኛዋ ጋር ናት። መልአኩ ገብርኤል ግን ወደሷ ተልኮ ሲመጣ እንደምትጸንስ የምትወልደው ቅዱስ የእግዚአብሔር ልጅ እንደሚባል ለማርያም ሲነግራት ይሄ የኛ አእምሮ ስለሆነ የሰው አእምሮ ይሄን እውነት መቀበል አይችልም። እና የማርያም አእምሮ መቀበል አልቻለም። ወዲያው የመለሰችው መልስ ምንድነው? እኔ እኮ ወንድ አላውቅም፣ ይህ እንዴት ይሆናል? መልአኩ እንዲህ አላት፣ እንዴት እንደሚሆን አሁን የሚሆነው በአንቺ ወንድ ማወቅና አለማወቅ ስለሚሆን አይደለም የምነግርሽ አንድ ነገር ነው። አንቺ በእግዚአብሔር ፊት ሞገስ አግኝተሻል። አንድ ነገር ግን ነግርሻለሁ። አንቺ ራሱ መሆን እንደማይችል መስክረሻል። ግን የሚሆንበት አንድ መንገድ አለ። ይሄም ማለት የእግዚአብሔር መንፈስ በአንቺ ላይ ይመጣል፣ ይጸልልልሻል። ይጸልልልሻል የግሪክ ቃል ነው። በትርጉሙ ይጸልልልሻል ማለት ይከድንሻል፣ ይሸፍንሻል፣ ይከድንሻል፣ እንደ ጥላ ይጋርድሻል። አንቺን ጋርዶ አንቺን ሸፍኖ በዚህ በመንፈስ ቅዱስ ኃይል። ለዚህ ነው ማቴዎስ ምዕራፍ 1 ላይ ሄዶ ማርያምም ከመንፈስ ቅዱስ ጸንሳ ከመንፈስ ቅዱስ ከወንድ አይደለ ወዲያው የእግዚአብሔር መንፈስ ይመጣል አለ። ይሄ መንፈስ እኮ ነው ዛሬም በእኛ ውስጥ ያደረው፣ ሌላ እኮ መንፈስ አይደለም። ይሄው መንፈስ ድንግልን እንድትጸንስ ያደረገ ይሄው መንፈስ ቅዱስ። እሷ እንደኛ ዝም ያለች ይመስላችኋል? ሁሌ ያስጨበጭብላት